ቤተክርስቲያናችን የምታስተምረውን ባለማወቅ የምትተረጉመውን ባለመረዳት ጥሬ ቃሉን በማንበብ ብዙ ወገኖች በስደት ማለትም የሃይማኖትን ስደትን በማድረግ ጠፍተው ላይመለሱ እውነትን ለማወቅ ባለመቻል ሄደዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 31 እስከ ቁጥር 34። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅስ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ዛሬ ቤተክርስቲያናችን የምታስተምረውን ባለማወቅ የምትተረጉመውን ባለመረዳት ጥሬ ቃሉን በማንበብ ብዙ ወገኖች በስደት ማለትም የሃይማኖትን ስደትን በማድረግ ጠፍተው ላይመለሱ እውነትን ለማወቅ ባለመቻል ሄደዋል። በማቴዎስ ወንጌል ምዕራፍ 15 ቁጥር 13 የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል ተብሎ በጌታችን ትንቢት ተነግሮባቸዋል። ወንድሞቻችን ከጠፉበት ከሳቱበት አንዱና ዋነኛው ጥቅስ ሮሜ 8:34ን በመጥቀስ በማውጣትና በመከራከር ወደ ልባቸው በማስገባት ሃይማኖትን ሳቱ። እኛ ግን የአባቶቻችን ትርጓሜ በመጠቀም ከስህተት ይልቅ እውነትን አውቀን ከመጥፋት ይልቅ ድነን ከመኮነን ይልቅ ጸድቀን ስለ እምነታችን ምስጢረ ሥጋዊን ተረድተን ሃይማኖቱን ጠብቀን እንኖራለን። የጌታን ትእዛዝ በመፈጸም በኃጢአት ብንወድቅ እንኳ ንስሐ እየገባን ፈጣሪም እየረዳን ጸንተን በሃይማኖት እንቆማለን። ሮሜ 8 ቁጥር 31። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል ይላል። አዎ ይህ ጥቅስ ስናነብ እግዚአብሔር ከእኛ ጋር ከሆነ የሚለውን ኢሳይያስ ይህንን አባባል ምን ብሎ ይነግረናል? ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። እመቤታችን ቅድስት ድንግል ማርያም በድንግልና የወለደችውን ልጇን አማኑኤል ብላ ትጠራዋለች። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ስለዚህ ጥቅሱ አምላክን ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው መሆኑን ያበስራል። መለኮትና ትስብእት ማለት ወይም ሰውነት ያለመቀላቀልና ያለመለዋወጥ የተዋሃደበትን ምስጢር ነው። እግዚአብሔር በሩቅ ሆኖ የሚያዘን ጌታ ብቻ ሳይሆን እንደ እኛ ሰው ሆኖ በመካከላችን የተመላለሰ ሕመማችንንና ሞታችንን የቀመሰ አምላክ መሆኑን ያሳያል። እግዚአብሔር ከእኛ ጋር ነው ወይንም አማኑኤል የሚለው ቃል ከባርነት ወደ ነጻነት የመውጣታችን መሠረት ነው። ዓለም፣ ሰይጣን ወይም ሞት ቢቃወመን እንኳ ፈጣሪ ከእኛ ጋር እስከሆነ ድረስ ተቃውሟቸው ከንቱ ነው ማለት ነው። ሮሜ ምዕራፍ 8 ቁጥር 32 ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር አብ ሁሉ የሚበልጠውን ስጦታ ወይም አንድያ ልጁን ስለ እኛ ቤዛ አድርጎ ሰጥቶናል። ይህ ማለት እግዚአብሔር ዓለምን ከመውደዱ የተነሳ ልጁን መስጠቱ ፍቅሩን በቃላት ብቻ ሳይሆን በመሥዋዕትነት የተገለጠ መሆኑን ያሳያል። ትልቁና የማይተካውን ስጦታ ልጁን የሰጠን አምላክ ሌላውን ጸጋ፣ በረከት፣ ሰላምን፣ መንግሥተ ሰማያትን እንዴት ይነፍገናል? ይሰጠናል እንጂ። ያራራለት የሚለው ቃል አብ ልጁን የማይወደው ሳይሆን ለእኛ ካለው ፍቅር የተነሳ ለስቃይና ለሞት አሳልፎ መስጠቱን መሥዋዕትነቱን ለመግለጽ ነው። ትልቁን የሕይወት ስጦታ የሰጠ አምላክ ሌላውን ጸጋ ስጦታ ቅድስና መንግሥተ ሰማያትን አይነፍገንም። ሮሜ ምዕራፍ 8 ቁጥር 33 ላይ እግዚአብሔር የመረጣቸውን ማን ይከሳቸዋል?
የሚያጸድቅስ እግዚአብሔር ነው። እግዚአብሔር ካጸደቀው ሰው ላይ የጠላት ክስ አይሰራም ማለት ነው። ሮሜ ምዕራፍ 8 ቁጥር 34 የሚኮንንስ ማን ነው? የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ይህ ጥቅስ ብዙዎችን ጥሬ ቃሉን በማንበብ ክርስቶስን ያለ ቦታው ዝቅ አድርገው ከአምላክነቱ ሽረው ፍጡር አድርገው ተቀብለው ብዙዎች የሳቱበት፣ ማዕተባቸውን የበጠሱበት፣ በአጋንንት ትምህርት የተወሰዱበት፣ ከእግዚአብሔር ልጅነት የራቁበት፣ ድቅድቅ ጨለማ እንዲጠብቃቸው የተደረጉበት፣ ዳግም በባርነት የተያዙበት፣ የሥጋ ሥራ የሚፈጽሙበት፣ በአጠቃላይ አምላክን የካዱበትና ቅዱሳንን የናቁበት ትምህርት ለማየት እንሞክራለን። ሮሜ 8 ቁጥር 34 የሚኮንንስ ማን ነው? የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ይህ ጥቅስ 4 ታላላቅ የክርስቶስ ሥራዎች በአንድ ላይ ያሳየናል። 1 ሞቱን፣ 2 ትንሣኤውን፣ 3 በቀኝ መቀመጡን፣ 4 የሚማልደውን ወይንም የቤዛነት አማላጅነት። ሞቱ የኃጢአት ዕዳችንን የከፈለበት ሲባል የንግድ ልውውጥ ሳይሆን የፍቅርና የፍትሕ ወይም የጽድቅ ታላቅ ምስጢር ነው። የዕዳ ክፍያ ማለት የሞት ዕዳን መክፈል፣ የዕዳ ደብዳቤን መደምሰስ፣ ለዲያብሎስ ሳይሆን ለፍትሕ የተከፈለ መሥዋዕትነት። ክርስቶስ ሞቱን የከፈለው ቤዛ የሆነው ለሰይጣን አይደለም። ሰይጣን የሰው ልጅ በኃጢአት ምክንያት በባርነት ይዞት ነበር እንጂ የሰው ልጅ ባለቤት አልነበረም ሰይጣን። ትንሣኤው ሞትን ድል አድርጎ የዘላለም ሕይወት የሰጠበት። የክርስቶስ ትንሣኤ የክርስትና እምነት መሠረት ጉልላት ነው። ሞቱ የዕዳ ክፍያ ከሆነ ትንሣኤው ደግሞ የድሉ ማረጋገጫና የሕይወት አዲስነት አዋጅ ነው። ትንሣኤ ማለት የጨለማ ዘመን አብቅቶ የብርሃን ዘመን መጀመሩ ነው። ቅዱስ ጳውሎስ ክርስቶስ ካልተነሳ እምነታችን ከንቱ ናት ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ በቀኝ መቀመጡ ከባሕርይ አባቱ ከአብ ጋር ያለው ትክክለኛ የሥልጣንና የጌትነት አንድነት። በቀኝ መቀመጥ የሚለው ቃል እጅግ ጥልቅ የሆነ የምስጢረ መለኮት ትርጉም አለው። ይህ አገላለጽ ክርስቶስ ሥጋን ተዋህዶ ሥራውን ከፈጸመ በኋላ ወደ ቀድሞ ክብሩ መመለሱ ሥልጣን የሚያሳይ ነው። ቀኝ የሚለው ቃል ቦታ ግራና ቀኝ ለመመልከት ሳይሆን ሥልጣንና ኃይልን ለማሳየት የሚገባ ቃል ነው። በቀኝ ተቀመጠ ማለት ክርስቶስ በሰውነቱ ወይም በትስብእቱ ከአብና ከመንፈስ ቅዱስ ጋር በትክክል የሚስተካከል የማይነጣጠልና እኩል የሆነ የጌትነት ሥልጣን አለው ማለት ነው። የተዋህደው ሥጋ የእኛ ባሕሪ ወይም የእኛ ባሕሪ አሁን በሰማያዊ ዙፋን ላይ ከአብ ጋር ተቀምጧል ማለት ነው። ዝቅ ብሎ የነበረው የሰው ባሕሪ በክርስቶስ አማካኝነት ከፍ ብሎ ከአምላክ ጋር የመለኮት ሥልጣን ተካፋይ ሆኗል ማለት ነው። በቀኝ መቀመጥ የፈራጅነት ምልክት ነው። ቅዱስ እስጢፋኖስ በድንጋይ በወገሩት ጊዜ ሰማይ ተከፍቶ ክርስቶስም በእግዚአብሔር ቀኝ ቆሞ አየሁት ይላል በሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ። በመጨረሻ ቀን በዓለም ለመፍረድ የሚመጣውም በዚህ በቀኝ መቀመጥ በተገለጸው ታላቅ የጌትነት ሥልጣን ነው። ይማልዳል ወይም የቤዛ አማላጅነት። ይህ ማማለድ የፍጡር ለፈጣሪ የሚያቀርበው ልመና አይደለም። ስለ እኛ ይማልዳል ወይም የቤዛነት አማላጅነት የክርስቶስ አማላጅነት ከቅዱሳን ከመላእክት ከድንግል ማርያምና ከጻድቃን አማላጅነት የሚለየው በባሕሪው ነው። ይህ የቤዛነት አማላጅ ወይም የእርቅ አማላጅነት ይባላል። ክርስቶስ ይማልዳል ሲባል እንደ እኛ ቃላትን አከታትሎ ይለምናል ማለት አይደለም። ይልቁንም ስለ እኛ በከፈለው መሥዋዕትነት ባፈሰሰው ደሙና በቆረሰው ሥጋው ዘወትር በእግዚአብሔር አብ ፊት ስለሚታይ ያ የቤዛነት ሥራው ዘወትር ምሕረትን ያሰጠናል ማለት ነው። በብሉይ ኪዳን ካህኑ የደህንነት መሥዋዕት ይዞ ወደ ቅድስተ ቅዱሳን ይገባ ነበር። ክርስቶስ ደግሞ የራሱን ደም ይዞ ወደ ሰማያዊ መቅደስ ገብቷል። ዕብራውያን ምዕራፍ 9 ቁጥር 12። አሁንም በሰማይ ሆኖ ያንን ያደረገውን የማዳን ሥራ በእግዚአብሔር ፊት
ሕያው አድርጎ ያሳያል ማለት ነው። መካከለኛነት እርሱ በፍጹም አምላክና በፍጹም ሰው በመሆኑ ሁለቱ ባህሪያት መካከል ድልድይ ሆኖ መካከለኛ ለመሆኑ ሰውን ወደ እግዚአብሔር፣ እግዚአብሔርን ወደ ሰው አቅርቧል። ይህ የማስታረቅ ሥራው ይማልዳል ተብሎ ይጠራል። ቅዱሳን አማላጅነትና የክርስቶስ አማላጅነት መካከል ያለው ልዩነት የክርስቶስ አማላጅነት መሰረቱ በገዛ ደሙና በስልጣኑ ነው። የቅዱሳን አማላጅነት ወይም ልመና መሰረቱ በእግዚአብሔር ጸጋና ቃል ኪዳን ነው። የክርስቶስ አማላጅነት ግብሩ ዕዳን ይከፍላል፣ ያስታርቃል። የቅዱሳን አማላጅነት ግብሩ ምሕረቱን ይለምናል፣ ይጸልያል። የክርስቶስ አማላጅነት ስልጣኑ እርሱ የባህሪ አምላክና ፈራጅ። የቅዱሳን አማላጅነት ስልጣኑ እነርሱ ፍጡራንና ባለሟሎች ናቸው። የክርስቶስ አማላጅነት ውጤቱ ከዘላለም ሞት ያድናል። የቅዱሳን አማላጅነት ውጤቱ ለበረከትና ለረድኤት ይረዳል፣ ለምህረት ይረዳል። ዛሬ ላይ በሌሎች አማኞች ስለ ክርስቶስ ሮሜ 8:34 ላይ ስላለው ጥቅስ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለውን መሰረታዊ ልዩነቶች ተፈጥረው ትምህርቱ በስፋትና በአንደኛ ደረጃ ይተላለፋል። የእነሱ አረዳድ ክርስቶስ ብቸኛ አማላጅነት፣ ፕሮቴስታንት በዚህ ጥቅስ ላይ በመመስረት በአማኙና በእግዚአብሔር መካከል ያለው ብቸኛ አማላጅ ኢየሱስ ክርስቶስ ብቻ ነው ብለው ያምናሉ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 የሚለውንም ጥቅስ ከዚህ ጋር ያገናኙታል። የመላእክትን የቅዱሳንን አማላጅነት ማለትም መሰረቱን በእግዚአብሔር ጸጋና ቃል ኪዳን፣ ግብሩን ምሕረት፣ ልመናንና መጸለያቸውን፣ ስልጣንን ባለሟልነታቸውን፣ ውጤቱን ለበረከት ለረድኤት መርዳቱን ሁሉ አጥፍተው ትተው የማይሰራ የማይጠቅም አድርገው ያስቀምጣሉ። ከላይ የተጠቀሰ ሁሉ አምላክ ወይም ክርስቶስ ራሱ ለቅዱሳን የሰጠው መሆኑን እሙን ነው። የሚማልደው ትርጉም በዚህ ጥቅስ ላይ ይማልዳል የሚለው ቃል በፕሮቴስታንት ትርጓሜ የሚከተሉት ምስጢራት ይይዛል። የሕግ የዋስትና ክርስቶስ በእግዚአብሔር ፊት ቆሞ የሚማልደው እንደ ተከሳሽ ጠበቃ ነው። ሰይጣን አማኞችን ሲከስ ክርስቶስ ለእነዚህ ሰዎች እኔ ሞቻለሁ፣ ዕዳውን ከፍያለሁ በማለት የፈሰሰውን ደሙን ያሳያል ይላሉ። የማያቋርጥ አገልግሎት ክርስቶስ በመስቀል ላይ መሞቱ ብቻ ሳይሆን አሁን በሰማይ ሕያው ሆኖ ስለ እኛ ሁል ጊዜ ይማልድልናል ይላሉ። በአጠቃላይ ልዩነቱ የተዋህዶና የፕሮቴስታንት በተዋህዶ ትምህርት የክርስቶስ ምልጃ የሥጋዊ ምልጃ በመዋሃዱ ያገኘነው ዕርቅ ተብሎ ይተረጎማል። እንዲሁም የቅዱሳን ምልጃ የጸሎት ረድኤት አይካድም። በፕሮቴስታንት ትምህርት የክርስቶስ ምልጃ አሁንም በሰማይ የሚከናወን ተግባር ነው ብሎ ይታመናል። ክርስቶስ ውጭ ያለው ማንኛውንም አይነት ምልጃ ስርዓት ግን አይቀበሉም። ቤተ ክርስቲያናችን ግን ክርስቶስን ፍጹም ፈራጅ እንደሆነ ታስተምራለች። ነገር ግን አማላጅ የሚለው ቃል ከነምስጢሩ በሁለት መንገድ ትተነትነዋለች። ክርስቶስ የባህሪያዊ ፈራጅ በሃይማኖተ አበው በሥርዓተ ቅዳሴ እንደሚነገረው ክርስቶስ በዕለተ ምጽአት በጌትነት በሚመጣበት ፍርድ ፈራጅ ነው። ዮሐንስ ምዕራፍ 5 ቁጥር 22 አብ በማንም አይፈርድም፣ ነገር ግን ፍርዱን ሁሉ ለወልድ ሰጠው ይላል። ክርስቶስ በባህሪው አምላክ ስለሆነ ከእግዚአብሔር አብና ከመንፈስ ቅዱስ ጋር የሚተካከልበት የፍርድ ሥልጣን አለው። ስለዚህ እርሱ ለኃጢአተኞች ፍርድን፣ ለጻድቃን ደግሞ በረከትን የሚሰጥ ባለሥልጣን። ምልጃ ለአምላክነቱም አይስማማውም። በተዋህዶ ትምህርት አማላጅ የሚለው ቃል በሰዋሰው ትርጉም ከራሱ በላይ ላለ አካል የሚለምን ወይም የሚማልድ ማለት ነው። ክርስቶስ ደግሞ ከራሱ በላይ ሌላ አምላክ የሌለው ከአብና ከመንፈስ ቅዱስ ጋር ትክክል የሚስተካከል አምላክ በመሆኑ አምላክ ለአምላክ አይማልድም። አማላጅ ካልነው ከአብ በታች ነው ወይም ደግሞ ፍጡር ነው ወደሚል የክህደት ትምህርት ወይም እንደ አርዮስ እንዳያመራ ቤተ ክርስቲያን ትጠነቀቃለች። ስለዚህ በሰማያዊ ዙፋን ላይ ሆኖ ለአብ ልመና ያቀርባል የሚለው ትርጉም አትቀበለው። የምልጃ ትርጉም በተዋህዶ በሥጋዊ ምልጃ፣
የቤተ ክርስቲያን ክርስቶስ ይማልዳል የሚለው የመጽሐፍ ቅዱስ ጥቅሶች ሮሜ 8:34 እና አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ የምትተረጉመው በተዋህዶና በሥጋዊ ምስጢር ነው። እርቅ በደሙ ክርስቶስ አማላጅ የተባለው እኛንና እግዚአብሔርን ያስታረቀበት መስዋዕትነትን ለማመልከት ነው። እሱ ራሱ መስዋዕት ተቀባይ፣ ራሱ አሳራጊ ወይም ካህን ነው። የሥጋዊ ምልጃ እኛን ሥጋ ተዋህዶ በመስቀል ላይ መሞቱ ለእኛ ምልጃ እርቅ ሆኖልናል። ቅዱስ ቄርሎስ እንደተናገረው ክርስቶስ ስለ እኛ ይማልዳል ማለት ስለ እኛ ሰው ሆኗል፣ በመስቀል ላይ ሞቷል ማለት ደሙ ይናገራል ይላል። የክርስቶስ ደም ዛሬም እግዚአብሔር ፊት ስለ እኛ ይናገራል። ዕብራውያን 12:24 ላይ ይህ ንግግር የልመና ቃል ሳይሆን የድል ማለት ከባርነት ወደ ነጻነት የመውጣት እና የይቅርታ ድምፅ ነው። የቀደመው ልዩነቱ የክርስቶስ አማላጅነት በባህሪ የባህሪ ስልጣን ወይም መድኃኒትነት፣ የቅዱሳን አማላጅነት በባህሪ የጸጋ ስጦታ ወይም ልመና። የክርስቶስ አማላጅነት ተግባሩ ሰውንና እግዚአብሔርን ማዋሃድ፣ የቅዱሳን አማላጅነት ተግባሩ ወደ እግዚአብሔር መጸለይ። የክርስቶስ አማላጅነት መሰረቱ በራሱ ደም መቤዠት፣ የቅዱሳን አማላጅነት መሰረት የክርስቶስ ደም መታመን። በመጨረሻም ክርስቶስ ለሰው ልጆች ሁሉ መድኃኒት ፈራጅ ነው። አማላጅነቱ ግን እንደ ቅዱሳን የልመና ሳይሆን የሥጋዊና በመስቀል ላይ የተከፈለ ዋጋ ያገኘ ነው፣ የዘላለም እርቅ ነው። ስለዚህ ነው በቅዳሴያችን አንተ ካህን ነህ፣ መስዋዕት ነህ፣ ተቀባይ ነህ የሚባለው። ወስብሐት ለእግዚአብሔር።